ተረስተልኝ ሮቤል ወልደነኝ ከኢትዮ ፎን ፔጅ ዛሬ ከናንተ ጋር ላይ የወደድኩት ነገር ኢንተርኔት ኤክስፕሎረር ላይ ስለሚገኝ ኢን ፕራይቬት ብራውዚንግ ስለሚባል ፊቸር ይሆናል። ይሄ ኢንተርኔት ኤክስፕሎረር ላይ የሚገኘው ኢን ፕራይቬት ብራውዚንግ ምንድነው? ከሌላው ብራውዚንግ በምን ይለያል የሚለውን ለማየት ሞክራለሁኝ። ኢን ፕራይቬት ብራውዚንግ ፊቸሩ ምንድነው? ብራውዝ ምናደርጋቸው ማናቸውንም ነገሮች ኢንፎርሜሽን ሳይጥል መሄድ። ምን አይነት ኢንፎርሜሽን? የሂስትሪ ኢንፎርሜሽን ብራውዝ ምናደርጋቸው ወይም ቪዚት ምናደርጋቸውን ዌብሳይቶች ኢንፎርሜሽን ሳይጥል ማለፍ ማለት ነው። ይሄ ለምንድነው የሚጠቅመው? ብዙ ጊዜ ኮንፊደንሻል የሆኑ ኢሜሎችን ወይንም ሌላ እንደ ባንኪንግ ኢንፎርሜሽን የመሳሰሉ ነገሮችን ስንጠቀም ምንም አይነት ኢንፎርሜሽን እንዳይጥል ማለት ነው። ለምሳሌ ኢንተርኔት ካፌ ገብተን ባንኪንግ ኢንፎርሜሽናችንን ቼክ በምናደርግበት ሰዓት ያንዳንዷን ቪዚት የምናደርጋትን ፔጅ ሂስትሪ ብራውዘሩ ሴቭ ያደረገ ነው የሚያልፈው። ኢን ፕራይቬት ላይ ስናደርገው ግን ምንም አይነት ብራውዝ ብናደርግ 100 ጊዜ ቪዚት ብናደርግ እንኳን አንዴ እንኳን የቪዚት የምናደርገው ዌብሳይት ሴቭ አያደርግም ማለት ነው። ይሄ ኮንፊደንሻል የሆኑ ኢሜሎችን ኮንፊደንሻል የሆኑ ሌሎች ነገሮችን በምንመለከትበት ጊዜ ያገለግለናል። ከዛ ውጪ ደግሞ ውጪ ከኢንተርኔት ካፌ ፐብሊክ ላይብራሪዎች በመጠቀምበት ጊዜ እንደዚህ አይነት ኮንፊደንሻል የሆኑ ነገሮችን ስንጠቀም እነዚህን ሴቭ ስለማያደርግ ነፃ እንሆናለን። ለምሳሌ አንድ ሰው ባንኪንግ ኢንፎርሜሽኑን ቼክ በሚያደርግበት ሰዓት ተሳስቶ ፋይሉን ዩዘር ኔም እና ፓስወርዱን ሴቭ ቢያደርግ እና ሌላ ሰው መጥቶ ያንን ቪዚት ያደረገውን ከሂስትሪ ላይ አውጥቶ ቼክ ቢያደርግ ፓስወርድ ዩዘር ኔሙ ኦሬዲ ሴቭ ስለተደረገ የዛን ሰው ኢንፎርሜሽን የባንኪንግ ኢንፎርሜሽን በቀላሉ አክሰስ ማድረግ ይችላል ማለት ነው። ኢን ፕራይቬት ግን በብራውዝ በመናደርግበት ሰዓት ምንም አይነት ኢንፎርሜሽን ስለማይጥል ተሳስተን እንኳን ፓስወርድ ዩዘር ኔማችንን ሴቭ ብንለው ብራውዝ ያደረግነው ምን እንደሆነ አሻራ ስለማይጥል ሌላ ሰው መጥቶ አክሰስ ማድረግ አይችልም ማለት ነው። ምንድነው የሚያደርገው? ኢን ፕራይቬት ብራውዚንግ ስናደርግ ኢን ፕራይቬት ብራውዚንግ ላይ ያሉ ብራውዘሩ ላይ ያሉ የሂስትሪ ቴምፖራሪ ኢንተርኔት ፋይል ዩዘር ኔም እና ፓስወርድ እነዚህ ሴቭ የሚያደርጉ ፊቸሮችን ዲሴብል ያደርጋቸዋል። ስለዚህ ምንም አይነት ነገር ብራውዝ ብናደርግ ኢንተርኔት ኤክስፕሎረር ሂስትሪ ላይ አይገኝም ማለት ነው። እንዴት ነው የምንጠቀመው የሚለውን ስናይ ኢንተርኔት ኤክስፕሎረራችንን እንከፍታለን። ከዛ በኋላ ቱልስ ብለን ኢን ፕራይቬት የምትላለች እሷን ከፍትና እንጠቀማለን ማለት ነው። ምንድነው ከዚህኛው የሚለየው? አንደኛ እቺኛዋ ኢን ፕራይቬት የምትለዋ እዚህ ጋር ትመጣለች። እዚህ ጋር ግን ኢን ፕራይቬት የምትል የለችም። ከዚህ በኋላ ሌሎቹ ዲሴብል ሆነዋል ሂስትሪዎቹን ሴቭ የሚያደርገው ማለት ነው። ስለዚህ ምንም አይነት እዚህ ላይ ሴቭ የሚሆን ነገር ስለሌለ ምንም አይነት ነገሮችን ብራውዝ ማድረግ እንችላለን ማለት ነው። አሁን ብራውዝ እያደረኩት ያለው የጉግል ፔጅ ነው። ሌላ ኮንፊደንሻል የሆነ ነገርን ብራውዝ ባደርግ ይሄ ኢን ፕራይቬት ላይ ስላለሁኝ ምንም አይነት ሴቭ የሚያደርገው ነገር የለም ማለት ነው። ኢን ፕራይቬት ያልሆነው ላይ ግን ከዚህ በፊት ብራውዝ ያደረኳቸው ነገሮች ኦሬዲ ሴቭ ሆነዋል። ይሄኛው ኢን ፕራይቬትሊ ብራውዝ ያላረኳቸው ናቸው። ወይንም እዚህ ጋር ኢን ፕራይቬት የምትለው አይለችም። ኖርማሊ ብራውዝ እንደማድረግ ነው። ስለዚህ ሴቭ ያደርገዋል። ማንም ሰው ብራውዝ ያደረጋቸው ነገሮች ሂስትሪዎቹን ስለሚቀመጡ እዚህ ላይ በቀላሉ አክሰስ አድርጎ የማንኛውም ሰው ኢንፎርሜሽን ምን ብራውዝ እንዳደረገ ማየት ይቻላል ማለት ነው። ኢን ፕራይቬት ላይ ግን ስንመጣ ምንም አይነት ነገር ብራውዝ ብናደርግ አያገኘውም ወይም ያ ሰው ምን ብራውዝ እንዳደረገ ስለማይታወቅ በቀላሉ ኮንፊደንሻል የሆኑ ነገሮችን ሴኪዩር የማድረግ አንዱ ሜካኒዝም ነው ማለት ነው። ስለዚህ እንድትጠቀሙበት የጋበዝኩኝ። ሌሎች ጥያቄዎች ካላችሁ ኢትዮ ፎን ፔጅ ላይ
ሜሴጆችን በመላክ ስልኮቻችን ላይ በመደወል ልትጠይቁን ትችላላችሁ። ከዛ ውጪ ኢትዮ F1 ፔጅን ላይክ በማድረግ ሼር በማድረግ እንድትተባበሩን በትህትና እንጠይቃለን። መልካም ቀን እንዲሆንላችሁ እየተመኘው የዛሬ ቪዲዮን በዚሁ ጨርሳለሁኝ። መልካም ቀን ይሁንላችሁ።